ሰሞኑን በነፃ ቪዲዮ ጀነሬት ማድረግ ስለምንችልባቸው ቱሎች ሪሰርች እየሰራ ነበር። ይህንን ቱል ዛሬ አግኝቼላችኋለሁ ማለት ነው። ይህ ቱል እንግዲህ ኮምፕሊትሊ ፍሪ ነው። በውስጡ ሲደንስንም ክሊንግንም ይይዛል ማለት ነው። ከነሊ አሁን ላይ በነፃ ነው የሚሰጠው። መቼ እንደሚዘጋ ስለማይታወቅ ቶሎ ብላችሁ ይህንን ቱል መጠቀም አለባችሁ ማለት ነው። ይህንን ቱል በመጠቀም እነዚህ የምታያቸውን ቪዲዮዎች በሙሉ በነፃ ጀነሬት ማድረግ ችያለሁ። በሁለተኛ ደረጃ ደግሞ ይህንን የፕሮዳክት ዲዛይን ጭምር ይህንን ቱል በመጠቀም ጀነሬት ማድረግ ችያለሁ ማለት ነው። ዛሬ በዚህ ቪዲዮ እናንተም እንዴት ማድረግ እንደምትችሉ አሳያችኋለሁ። ግን ይህንን ቪዲዮ ላይክ ማድረጋችሁን እርግጠኛ ሁኑ። ኤንድ ቻናላችንን ደግሞ ሰብስክራይብ ማድረግ አለባችሁ ማለት ነው። የዚህን ቱል አጠቃቀም በሙሉ በፒዲኤፍ መልኩ ዌብሳይት ላይ አስቀምጬላችኋለሁ። ሊንኩን ከታች ዲስክሪፕሽን ላይ አስቀምጬላችኋለሁ። www.ndcreative.com ነው የሚለው። እዛ ላይ ገብታችሁ የዚህን ቪዲዮ ተምብሌን ታገኛላችሁ። ከዛ በታች ደግሞ ዳውንሎድ ፒዲኤፍ የሚል አለ። ነፃ ነው። ኮምፕሊትሊ ዳውንሎድ አድርጋችሁ እኩል ከኔ ጋር መሄድ ትችላላችሁ ማለት ነው። ይህን ቱል በስልክም ይሁን በኮምፒውተር መጠቀም ትችላላችሁ። በስልክ የምትጠቀሙ ሰዎች ክሮም ላይ ትገቡና ሪኩዌስት ዴስክቶፕ ሳይት ብላችሁ ከኔ ጋር እኩል መሄድ ትችላላችሁ ማለት ነው። መጀመሪያ ማድረግ ያለብን ነገር ምንድነው? እዚህ ጋር እንደምታዩት ጉግል ፍሎ ላይ ያለ ነው። ከሱ በፊት ግን ቪፒኤን ኦን ማድረግ አለባችሁ። ቢካዝ ጉግል ፍሎ ያለ ቪፒኤን አይሰራም፣ ያለ ዩኤስ ቪፒኤን አይሰራም ማለት ነው። ኤክስቴንሽን ላይ ትገባላችሁ፣ ቪፒኤን ብላችሁ ትጽፋላችሁ ማለት ነው። ኤክስቴንሽን ላይ ገብታችሁ ቪፒኤን ብላችሁ ይህንን አርባን ቪፒኤን የሚለውን ኮምፒውተራችሁ ላይ መጫን ትችላላችሁ። በጣም አሪፍ የሆነ ቪፒኤን ነው። ኤንድ ቶሎም ዲቴክት ስለማይደረግ የተሻለ ቪፒኤን ነው ካሉት ማለት ነው። ኮምፒውተራችሁ ላይ ቪፒኤን ካለ ግን የግድ ዩኤስ ማድረግ አለባችሁ። በስልክ የምትጠቀሙ ሰዎች ስልካችሁ ላይ ያለውን ቪፒኤን ዩኤስ ላይ አድርጋችሁ እኩል መሄድ ትችላላችሁ ማለት ነው። ወሬ ያላብዛባችሁ ቀጥታ ወደ ፕሮሰሱ እንሄዳለን። የላኩላችሁ ፕሮምፕት ላይ በመጀመሪያ ቫራይቲ ዋን የሚል አለ። የናኖ ባናና ፕሮምፕት አለ። እሱ ላይ እንገባለን ማለት ነው። ከዛ እሱን ኮፒ ካደረጋችሁ በኋላ ወዴት ትገባላችሁ ማለት ነው? labs.google.com ውስጥ ትገባላችሁ፣ ወደ ጉግል ፍሎ ትገባላችሁ ማለት ነው። ሪሜምበር ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ። ከኔ ጋር እኩል መሄድ ትችላላችሁ ማለት ነው። የጉግል ፍሎን ከገባችሁ በኋላ እዚህ ጋር ቪፒኤን ኮኔክት አድርጓችኋል። ከዛ በኋላ በጉግል አካውንታችሁ ሎጊን ታደርጋላችሁ። ከዛ ኒው ፕሮጀክት የሚል ይመጣላችኋል ማለት ነው። ይህንን ኒው ፕሮጀክት የሚለውን ትነካላችሁ። ከዛ በኋላ ወደ ውስጥ ያስገባችኋል ማለት ነው። ወደ ውስጥ ካስገባችሁ በኋላ ኤጀንት ምትሏን አንዴ ስትነኩ ኦፍ ያደርግላችኋል ብቻውን ማለት ነው። ነጭ ከሆነ ኦን ሆኗል ማለት ነው። ስለዚህ እንደዚህ መሆኑን እርግጠኛ ሆኑ። ከዛ ናኖ ባናና ፕሮ የሚል አለ። ከፈለጋችሁ ፕሮን ቱ መጠቀም ትችላላችሁ። ፕሮ ላይ እንተዋለን፣ ሁለቱም አሪፍ ስለሆነ ማለት ነው። እዚህ ጋር እንደምታዩት 0 ክሬዲት ነው የሚጠቀመው። የፈለጋችሁትን ያህል ጀነሬት ብታደርጉ ማለት ነው። አሁን ኢሜጁን ጀነሬት የምናደርገው ከዛ በኋላ ነው ቪዲዮ ጀነሬት የምናደርገው። ኢሜጁን በዚህ መልኩ ጀነሬት እናደርጋለን ማለት ነው። እዚህ ጋር እንደምታዩት በጣም ጸዳ ያለ ሃይ ኳሊቲ ኢሜጅ ጀነሬት አድርገናል። ይህንን ኢሜጅ ዳውንሎድ እናደርጋለን ማለት ነው። ይህን ኢሜጅ ዳውንሎድ እናደርጋለን። ግን እዚህ ጋር አሁን አንድ ኢሜጅ ብቻ ነው ጀነሬት ያደርገልኝ። የተለያዩ ቫራይቲ እንዲኖረው 4 ማድረግ ነበረብኝ፣ የኔ ጥፋት ነው። ስለዚህ ምን እናደርጋለን? እዚህ ጋር ከፕሮምፕቱ ላይ እዚህ ጋር እንደምታዩት ቫራይቲ 1 2 የሚል አለ። ስለዚህ ቫራይቲ 2ን እንመርጣለን። ከዛ በኋላ እንደገና ናኖ ባናና ላይ ፔስት እናደርጋለን። ከዛ ይህንን ናኖ ባናና የሚለውን ትነካላችሁ። ከዛ እችን 1x የምትለዋን 4 ላይ እናደርጋለን። ከዛ አስፔክት ሬሽዮን የፈለጋችሁትን ያህል ማድረግ ትችላላችሁ። እኔ ግን ለዩቲዩብ ስለምፈልግ ይህንን አደርጓለሁ ማለት ነው። የዩቲዩብን ኤችዲ ሳይዝ አደርጓለሁ። ከዛ ክሊክ እናደርጋለን ማለት ነው። አሁን ደግሞ 4 የሆነ ቫራይቲ ይሰጠናል። ይህንን ደግሞ እናያለን ማለት ነው። ተመልከቱ እንግዲህ ምን አይነት ኢሜጅ እንዴት እንዳደረገልን። ይህንን የተመቸኝ ሁሉም ያምራል፣ ግን ይሄኛው ትንሽ አሪፍ ይመስለኛል። ይህንን ዳውንሎድ እናደርጋለን ማለት ነው። በዚህ መልኩ የሚሊተሪውን ጀነሬት አድርገናል ማለት ነው። ኔክስት ደግሞ ሌላ ቫራይቲ አስቀምጬላችኋለሁ። እሱ ምንድነው? የካርቶን ነው። ሶስተኛውንም ልክ በዚህ መልኩ ጀነሬት አድርጎልናል። ስለዚህ ይህንንም ዳውንሎድ እናደርጋለን ማለት ነው። ኔክስት ደግሞ የምናደርገው ምንድነው? ካርቶኑን ደግሞ ጀነሬት እናደርጋለን ማለት ነው። የካርቶኑን በዚህ መልኩ ጀነሬት አድርጎልናል። እዚህ ጋር ፌልድ ብሏል። አንዳንዴ እንደዚህ ያደርገዋል። ስለዚህ ይሄኛው አሪፍ ስለሆነ ኦልሬዲ ሰጠና አሪፍ ስለሆነ ዲሊት እናደርገዋለን ማለት ነው። ይህንንም ይሄ አሪፍ ይመስለኛል፣ ዳውንሎድ እናደርጋለን ማለት ነው። ኦኬ የኢሜጅ ጀነሬሽኑን ጨርሰናል። ስለዚህ ወደ ቪዲዮ ጀነሬሽን እንገባለን ማለት ነው። ይህን ስለሆነ የምትፈልጉት ቪዲዮን ጀነሬት ለማድረግ የምንጠቀመው ዊዝ ስታር የሚል ኤአይ አፕ ነው፣ የኤአይ ዌብሳይት ነው። ስለዚህ እዚህ ፕላትፎርም ላይ ገብተን ነው ቪዲዮን ጀነሬት የምናደርገው ማለት ነው። ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ፣ ትገባላችሁ። ከዛ በጉግል አካውንታችሁ ሎጊን ታደርጋላችሁ ማለት ነው። እዚህ ጋር እንደምታዩት ሲደንስ 2.0 አለ። ስለዚህ ቪዲዮ ጀነሬተር የሚለውን ሎጊን ካደረጋችሁ በኋላ እሱን ትነካላችሁ ማለት ነው።
ሶ አሁን እዚህ ጋር መጥቶልኛል። ዘን ምን አደርጋለሁ ማለት ነው ይሄንን አድ ፍሬም የሚለው ውስጥ ይሄን ክሊክ ካደረግኩ በኋላ ምን አደርጋለሁ ማለት ነው ይሄንን ቅድም ዳውንሎድ ያደረግነውን ኦፕን እናደርጋለን ማለት ነው። ሶ ይሄንን ኦፕን ካደረግን በኋላ ፕሮምፕት ቦታ ላይ እዚህ ጋር ለምሳሌ ያህል አስቀመጥኩላችሁ ፕሮምፕት አለ። ዊዝ ስታር ፕሮምፕት የሚለውን ክሊክ ታደርጋላችሁ ማለት ነው። ከዛ እዚህ ጋር ፕሮምፕቱ ላይ እናስገባለን። ከዛ እዚህ ጋር እንደምታዩት ክሊንግም አለ ሲደንስም አለ ማለት ነው። ስለዚህ እዚህ ጋር ማወቅ ያለባችሁ ነገር ሲደንስን መምረጥ ትችላላችሁ። ግን ሲደንስን ከመረጣችሁ እዚህ ጋር ጀነሬት የምታደርጉት ክሬዲት ይጨምራል ማለት ነው። 90 ነው የሚሆነው። ስለዚህ ክሊንግን ብትጠቀሙ ብዬ ሪከማንድ አደርጋለሁ። ክሊንግ 0.0 ማነው ክሊንግ 3.0 ብትጠቀሙ አሪፍ ነው፣ ቶሎ ብዙ ለማግኘት ማለት ነው። ከዛ በኋላ አስፔክት ሬሾ አለ። አስፔክት ሬሾውን የዩቲዩብ ስለምፈልግ እኔ እዚህ ላይ አደርገዋለሁ ማለት ነው። በ16 በ9 አደርገዋለሁ አስፔክት ሬሾውን። ከዛ በኋላ ዱሬሽኑን ደግሞ 3 ሰከንድ ነው ይሄኛው፣ ወደ 6 ሰከንድ እንጨምራለን ማለት ነው። እዚህ ጋር እንደምታዩት 48 ክሬዲት ነው የሚጠይቀው። በአጠቃላይ ግን እነሱ በየወሩ ስንት ይሰጣሉ ማለት ነው? 300 ክሬዲት ይሰጣሉ ማለት ነው። ኤንድ ኳሊቲውንም ደግሞ 1080 ላይ ማድረግ ትችላላችሁ። ስለዚህ አሁን ጀነሬት እናደርጋለን ማለት ነው። የሚሰጠንን አውትፑት እናያለን። ሶ ይሄንን ጀነሬት ለማድረግ ወደ 5 ደቂቃ ይወስዳል። ስለዚህ እንጠብቃለን 5 ደቂቃውን ማለት ነው። ኦኬ ሶ እዚህ ጋር ጀነሬት አድርጎ ጨርሶልናል። ያ እዚህ ጋር ዋተርማርክ አለ፣ ነገር ግን እሱ እንዴት እንደምታጠፉ በኋላ አሳያችኋለሁ። ሶ በዚህ መልኩ ጀነሬት አድርጎልኛል ቪዲዮውን ማለት ነው። ቪዲዮውን ጀነሬት አድርጎ ለመጨረስ የተወሰነ ደቂቃ ይወስድባቸዋል። ከ10 እስከ 15 ደቂቃ ሊወስድ ይችላል። ግን ኳሊቲውን በ1080 ስላደረግን ትንሽ ጊዜ ይወስድብናል። እስከ 10 ደቂቃ ወስዶብኛል ማለት ነው። ሶ ነገር ግን አውትፑቱን እስቲ አብረን እንየው። ሶ በዚህ መልኩ የመጀመሪያውን ቪዲዮ ጀነሬት ማድረግ ይችላል ማለት ነው። ዳውንሎድ ለማድረግ በጣም ቀላል ነው። ዳውንሎድ ምልክቷን ትነካላችሁ። ከዛ በኋላ ዳውንሎድ ማድረግ ነው በዚህ መልኩ ማለት ነው። ሶ በዋተርማርክ ነው ዳውንሎድ የምታደርጉት። ነገር ግን በኋላ እንዴት እንደምታጠፉ ካፕካት ላይ ያሳያችኋለሁ ማለት ነው። ሶ ልክ በዚህ መሰረት ሁለተኛውን ቪዲዮ ጀነሬት አድርጌ ያሳያችኋለሁ። ሶ ይሄኛውን ሁለተኛውን ደግሞ በ720 ነው ጀነሬት የምናደርገው ማለት ነው። ስለዚህ ፒክቸሩን ይሄኛውን መርጠዋለሁ። ከዛ በኋላ ራሱን ክሊንግን ነው የምንጠቀመው። ኦር ሲደንስን ለዚህ መጠቀም እንችላለን። አስፔክት ሬሽዮን በኖርማል በዩቲዩብ ሳይዝ እናደርጋለን። ከዛ 4 ሰከንድ ላይ እናደርገዋለን። ከዛ በዚህ መልኩ እስቲ ጀነሬት አድርገን እናያለን ማለት ነው። ሶ ሁለተኛውን ጀነሬሽን ጨርሷል። እዚህ ጋር እንደምታዩት ማየት ትችላላችሁ። አሜዚንግ ዩቱማ ዋው። ሶ ቪዲዮችን እንደዚህ ልክ ጀነሬት ማድረግ ከቻልን ደግሞ እንዴት ነው የፕሮዳክት ዲዛይኖችን ጀነሬት ማድረግ ምንችለው የሚለውን ነገር አሳያችኋለሁ ማለት ነው። ሶ ለሱም ወዴት እንገባለን ማለት ነው። ወደዚህ ወደ ክሊክ ድሮፕ ፕሮዳክት የሚለው እንገባለን። ከዛ የምንፈልገውን ፕሮዳክት ድሮፕ እናደርጋለን ማለት ነው። ስለዚህ መጀመሪያ የምፈልገውን ፕሮዳክት ክሬት አደርጋለሁ። መጀመሪያ ወደ ቻት ጂፒቲ ትገባላችሁ። የፍሪ ቨርዥን ይሰራል ኖርማሊ ችግር የለውም። ከዛ በኋላ መጀመሪያ የራሴን ሎጎ ድራግ ኤንድ ድሮፕ አደርጋለሁ ጂፒቲ ላይ ማለት ነው። ከዛ በኋላ እዚህ ጋር የፕሮዳክት ኢሜጅ ሃይ ኳሊቲ የሆነ ፕሮዳክት ኢሜጅ ጀነሬት እንዲያደርግልኝ ጂፒቲን ይጠይቀዋለሁ ማለት ነው። ሶ እዚህ ጋር የኔ ሎጎ አፕሎድ አድርጌያለሁ። ከዛ በኋላ ክሬት ፖን ፕሮዳክት ዲዛይን ዩዚንግ ማይ ሎጎ ብያለሁ። ስለዚህ ሶ የኤንዲ ክሪኤቲቭ ፖን በዚህ መልኩ ጀነሬት ተደርጓል። ስለዚህ ምን እናደርጋለን? ይሄንን ዳውንሎድ እናደርጋለን ማለት ነው። ሶ ኢንስትራክሽን ላይ አንድ ብቻ ማስገባት ስለሌለብን ጊቭ ሚ ኤ ሲንግል ፕሮዳክት እንለዋለን ማለት ነው። ሶ ይሄንን ቅድም ጀነሬት ያደረግነውን ሁለተኛው ላይ ሲኑ ላይ እናስገባለን ማለት ነው። ሁለተኛው ሲን ላይ እናስገባለን። ከዛ ይሄንን ደግሞ የሚሰጠንን ድሮፕ ፕሮዳክት የሚለው ላይ አፕሎድ እናደርጋለን ማለት ነው። ሶ ሲንግል ፕሮዳክት ይሄንን ይመስላል። ስለዚህ እሱን አፕሎድ አደርጋለሁ ማለት ነው። ከዛ ራሱ ጂፒቲ ላይ ተመለሳችሁ ምን ትላላችሁ? ጂፒቲን እዚህ ጋር ጊቭ ሚ ፕሮፌሽናል ፕሮዳክት ፕሮሞ አኒሜሽን ፕሮምፕት ቱ ፕሮሞት ዚስ ፕሮጀክት ብያለሁ። ስለዚህ ይህንን ፕሮዳክት ቱ ፕሮሞት ዚስ ፕሮዳክት ብያለሁ። እዚህ ጋር ደብል ጽፍ ያለው ግን ኤኒዌይስ ይሰጠኛል ማለት ነው። ሶ ሞር ክሊር እንዲሆንለት አም ዩዚንግ ዊዝ ስታር ማለት አለብኝ። ሶ ይህንን ስለ ዊዝ ስታር ሰጥቶኛል ማለት ነው። ስለዚህ ይችን ኮፒ እናደርጋለን። ከዛ በኋላ ወደ ዊዝ ስታር እንመለስና በተመሳሳይ ወይ
ጀነሬት እናደርጋለን ማለት ነው። አሁን ለዚህ ጀነሬሽን 40 ክሬዲት ይጠይቃል። ስለዚህ እችን አስፔክት ሬሽዮዋን ወደ ዩቲዩብ እንቀይራታለን። ከዛ በኋላ ይህንን ደግሞ ወደ 60 ወደ 6 ሰከንድ እናደርጋለን። ከዛ ጀነሬት እናደርጋለን ማለት ነው። ይህንንም ጀነሬት ለማድረግ የተወሰነ ደቂቃ ይወስድብናል። ልክ ሲጨርስ ደግሞ ምን አይነት እንደሆነ አውትፑቱ እናያለን ማለት ነው። ሻም አውትፑቱ ይህንን ይመስላል። እንደምታዩት በዚህ መልኩ የራሳችሁን ፕሮዳክት ዲዛይን መስራት ትችላላችሁ። ኤንድ ለአንድ አካውንት ቢሰጣችሁ ወደ 300 ክሬዲት ነው። እስከ 7 ቪዲዮ ድረስ ቪዲዮ ብቻ ከሆነ ጀነሬት ማድረግ ትችላላችሁ። ከ7ም በላይ ጀነሬት ማድረግ ትችላላችሁ። ኤንድ በተለያዩ ጉግል አካውንቶች ብትገቡ ለምትፈልጉት ፕሮጀክት ይህንን ቱል በመጠቀም ፍሪ የሆነ ቪዲዮ ማግኘት ትችላላችሁ፣ ለምትፈልጉት ፕሮጀክት ማለት ነው። ቀደም እንደነገርኳችሁ ዋተርማርኩ እንዴት ማጥፋት እንዳለባችሁ አሳያችኋለሁ ብያችሁ ነበር። ስለዚህ ወደ ካፕካት እንገባለን። ከዛ እንዴት ዋተርማርኩን ማጥፋት እንደምትችሉ አሳያችኋለሁ ማለት ነው። ካፕካት ላይ ዳውንሎድ ያደረጋችሁትን ቪዲዮ ድራግ ኤንድ ድሮፕ ታደርጋላችሁ። ከዛ በኋላ ቪዲዮውን ታይምላይን ላይ ታስገባላችሁ ማለት ነው። ከዛ ኢትስ ቬሪ ሲምፕል። ይህንን ትንሽ ዙም ማድረግ ነው። ከዛ ሬሽዮውን ማስተካከል ነው ማለት ነው። በቃ በዚህ መልኩ ዋተርማርካችን ጠፍቷል ማለት ነው። ዋተርማርኩ ኮምፕሊትሊ ጠፍቷል በዚህ መልኩ። ለዚህም ለሁለተኛው ቪዲዮ በተመሳሳይ ወይ እንደውም ኤችዲ ስለሆነ ይሄኛው ምንም አያስነካም። ለሁለተኛው ቪዲዮ በተመሳሳይ ወይ ልክ በዚህ መልኩ ታደርጋላችሁ ማለት ነው። እዚህ አንዴ እንስማ ቪዲዮውን። በዚህ መልኩ ቪዲዮን ጀነሬት ማድረግ ይችላል ማለት ነው። ከዚህ ቱል የተመቻችሁን ነገር ኮሜንት ላይ አሳውቁኝ። ሞር እንደዚህ አይነት ቪዲዮ እንድሰራላችሁ ከፈለጋችሁም ደግሞ ኮሜንት ላይ አሳውቁኝ። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ኦልሞስት በየሳምንቱ ቪዲዮ ስለምለቅላችሁ ኖቲፊኬሽን በተኑን ማብራታችሁን እርግጠኛ ሆኑ። ኤንድ ይህን ቪዲዮ ላይክ ማድረጋችሁን እርግጠኛ ሆኑ። ቀጣይ ላይ እስከመገናኝ ሰላም ሆኑ። ፒስ